አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ፣ አላህ ሱብሓነሁ ወተዓላ ይጠብቀን። ህዝባችን ያለበት ችግር ያለበት ጭንቀት ይበቃዋል። የበለጠ ሰው እንዲራብ፣ የበለጠ ሰው እንዲቸገር፣ የበለጠ ረብሻ እንዲመጣ ሰበብ እንዳንሆን ራሳችንን እንጠብቅ በኢዝን ረበል ዓለሚን። አንድም ሰው መራቡ ያማል፣ ያሳዝናል። አሁን በቅርብ የወጣው የትግራይን እናቶች አባቶች አንጀታቸው ጥፍ ብሎ አይተናል። አላህ ሱብሓነሁ ወተዓላ በራህመቱ በእዝነቱ ይድረስላቸው። የቆየ ነው አሁን አይደለም። የቆየም ይሁን ያሁንም ይሁን መራብ የለባቸው። ደብረ ብርሃን ላይ እናቶች አባቶች ህፃናቶች ወላጅ አልባ የሆኑ ጭምር ረሃብ ላይ ነው ያሉት፣ ችግር ላይ። ሁላችንም አብረን ቆመን እነዚህን ችግሮች ለመቅረፍ መስራት አለብን። አካባቢያችሁ ላይ ሰፈራችሁ ውስጥ ከተማችሁ ውስጥ ስትወጡ መንገድ ላይ የተራቡ አንጀታቸው የታጠፈ የጨነቃቸው ሰዎች አሉ፣ አዛውንትም ወጣትም ሆኑ። ይሄ የአገራዊን ችግር በተቻለ መጠን በኢዝን ረበል ዓለሚን ተባብረን ለማጥፋት አቅማችን የቻለውን ያህል ልንሰራ ይገባል። አሁን እነዚህ የተፈጠሩትን ነገሮች ደግሞ አንዳንድ ሰዎች ለሌላ ነገር የሚጠቀሙ አሉ። አንድ ነገር ማወቅ ያለብን ያለን ችግር ይበቃል ያልኩት ለምንድን ነው? አንድ ረብሻ ሲመጣና አንድ ችግር ሲመጣ አሁንም የሚመታው ህዝባችን ነው፣ አሁንም የሚራበው ህዝባችን ነው፣ አሁንም የሚሞተው ህዝባችን ነው። ይሄ እንዳይሆን ደግሞ በጣም ጥንቃቄ ልናደርግ ይገባል። እነዚህ አይነት ነገሮች ወስደው ለሌላ ነገር የሚጠቀሙ ሰዎች አሉ። አላህ ሱብሓነሁ ወተዓላ ሀገራችንን ይጠብቅልን፣ ህዝባችንን ይጠብቅልን። የአንድ እናት ማልቀስ፣ የአንድ እናት አንጀት ጥፍ ማለት ያመናል። በእስልምና ያቺ ሴት ድመቷን አስርባ ነው ጀሀነም የገባችው፣ ድመቷን አስርባ። ስለዚህ እህቶቼ ወንድሞቼ፣ አቅማችን የቻለውን ያህል የምናያቸውን ኢንፎርሜሽኖች ዲፕ እንመልከት፣ ዙሪያውን እንይ። ለምንድን ነው እንዴት ነው ወዴት ነው የሚለውን። ምክንያቱም ያሉትን ነገሮች ሁላችሁም ታውቃላችሁ። አላህ ሱብሓነሁ ወተዓላ ህዝባችንን ይጠብቅልን። አሁን ሰሞኑን ያሉትን ነገሮች ለሌላ ነገር መጠቀም የሚፈልጉ ሰዎች አሉ። ለህዝባችን ዱዓ እናርግ፣ አቅማችን በሚችለው ለህዝባችን እንቁ። የበለጠ ግን ኮረፕሽን የሚፈጥሩ ነገሮችን ደግሞ ተጠንቅቀን እንመልከት፣ ራሳችንን ከዛ ነገር እንጠብቅ። አላህ ሱብሓነሁ ወተዓላ ህዝቡን በራህመቱ በእዝነቱ ይጠብቀው። ችግርን በቃ ብሎ ከላያችን ላይ ያንሳልን በራህመቱ በእዝነቱ። አላሁመ አሚን።